ሰላም ሰላም እንደምን አላችሁ ውድ የምርኩዝ ቤተሰቦች፣ በዛሬ የእንግሊዘኛ ቋንቋ ትምህርታችን የተገናኘ ነው። በቤት ውስጥ ሆነን እንግሊዝኛ እንዴት መናገር እንችላለን? በቤት ውስጥ ብቻ ሆነን እንግሊዝኛ ከቤተሰቦቻችን አሊያም ከጓደኛችን ጋር ሆነን በማውራት የእንግሊዝኛ ችሎታችንን እንዴት ማሳደግ አለብን የሚለውን ለእንግሊዝኛ ንግግራችን ለቋንቋችን እድገት የሚጠቅሙ ወሳኝ የሆኑ ትምህርቶችን በማዘጋጀት በክፍል 3 በቤት ውስጥ የሚነገሩ በእንግሊዝኛ ንግግሮች ላይ ለውጥ ሊያመጡ የሚችሉ በእኛ ላይ ከፍተኛ ለውጥ የሚያመጡ የትምህርት አረፍተ ነገሮችን ወይንም ደግሞ ንግግሮችን ነው ዛሬ ይዤላችሁ የመጣሁት። በዛሬ ትምህርታችን ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉት፣ ቪዲዮውንም ላይክ አድርጉት። አብዛኞቻችሁ ሴቲንግ ላይ እንደሚያሳየኝ ቻናሉን ሰብስክራይብ ሳታደርጉ ነው እየተመለከታችሁ ያላችሁ። ሰብስክራይብ አድርጉት። ዝግጁ ከሆናችሁ ቀጥታ ወደ ዛሬው ትምህርት አለፍን። ራይዝ ኤንድ ሻይን፣ ራይዝ ኤንድ ሻይን፣ ራይዝ ኤንድ ሻይን። ፀሐይ ወጥታለች ተነስ፣ ፀሐይ ወጥታለች ተነስ፣ ወይንም ፀሐይ ወጥታለች ተነሽ። በጠዋት ሊሆን ይችላል። ተነሽ ማለት ስንፈልግ በቀላሉ ራይዝ ኤንድ ሻይን ማለት እንችላለን። ሻይን ማለት ፀሐይ ነው። ራይዝ ማለት ደግሞ መነሳት ነው። ስለዚህ በቀላሉ ራይዝ ኤንድ ሻይን ማለት እንችላለን። ተነስ፣ ፀሐይ ወጥታለች፣ ረፍዷል እንደ ማለት ያክል ነው። ሌላኛው በሰላም እደሪ፣ ጥሩ እንቅልፍ ይሁንልህ፣ ጥሩ እንቅልፍ ይውሰድህ ማለት ስንፈልግ የምንጠቀምበት የእንግሊዝኛ ንግግር በርከት ያሉ ሊሆን ይችላሉ። በጣም ቀላሉና ጥሩ የሚባለው ንግግር ስሊፕ ታይት፣ ስሊፕ ታይት የሚለውን ብንጠቀም በቀላሉ በእንግሊዝኛችን ላይ ለውጥ ልናመጣበት የምንችልበት ቃላት ነው። ስሊፕ ታይት፣ ስሊፕ ታይት። በሰላም እደር፣ በሰላም እደሪ ማለታችን ነው። ስሊፕ ታይት፣ ስሊፕ ታይት፣ በሰላም እደር፣ በሰላም እደሪ። ጉድ ናይትም ይባላል። አያችሁ እንግሊዝኛ በጣም ሰፊ ነው። ስለዚህ የሚቀለንን በአእምሯችን ውስጥ የሰረጸውን ነው መናገር የምንችለው ማለት ነው። ጉድ ናይት ከቀናችሁ ጉድ ናይት፣ ስሊፕ ታይት የሚለው ከቀናችሁ ደግሞ ስሊፕ ታይት የሚለውን መጠቀም ትችላላችሁ። እኔ በርካታ ሰፋ እያደረኩ ማመጣላችሁ እንግሊዝኛ በአእምሯችን ውስጥ የሚገባው እንዲሁ ስንመለከተውና ስናዳምጠው ነው። ስለዚህ ተመሳሳይ የሆኑ ትርጉሞችንም ቢሆን እንዲሁ በቃ በቀላል መንገድ እንዲሁ ስናዳምጣቸው በአእምሯችን ውስጥ በራሳቸው ይሰርጻሉ። ስለዚህ ስሊፕ ታይት ማለት ጉድ ናይት እንደማለት ያክል ነው። ደህና ደሪ፣ ጥሩ እንቅልፍ ይሆንልህ ወይም ጥሩ እንቅልፍ ይሆንልሽ ማለት ነው። ራስህን አስተናግድ ማለት ስንፈልግስ ምግብ አቅርብ ወይም ምግብ ለማቅረብ ራስህን አዘጋጅ፣ ራስህን አስተናግድ ማለት ስንፈልግ በእንግሊዝኛ ምን ብለን እንጠቀማለን? ሀልፕ ዮርሰልፍ፣ ሀልፕ ዮርሰልፍ፣ ራስህን አስተናግድ። ሀልፕ ዮርሰልፍ፣ ሀልፕ ዮርሰልፍ፣ ራስህን አስተናግድ። ምግብ ለራስህ አቅርብ ማለት ነው። ሌላ ሰው አያቀርብልህም። ራስህን በራስህ ተመገብ ነው፣ አስተናግድ ነው። ሀልፕ ዮርሰልፍ። አይ አም ስታርቪንግ፣ አይ አም ስታርቪንግ፣ አይ አም ስታርቪንግ፣ በጣም እርቦኛል፣ በጣም እርቦኛል፣ በጣም እርቦኛል። አይ አም ስታርቪንግ፣ በጣም እርቦኛል። አይ አም ስታርቪንግ። እንግዲህ እርቦኛል የሚለው በጣም በርካታ ሊሆኑ ይችላሉ ቃላቶች። አሁንም ይህ ራሱ ሌላ አይም ሃንግሪ ማለት በራሱ እርቦኛል ነው አይደል? ተመሳሳይ ነው። አይም ሃንግሪ እርቦኛል።
አይ አም ስታርቪንግ ርቦኛል። ተመሳሳይ ናቸው። አያችሁ። ስለዚህ ደስ ያላችሁን በአእምሯችሁ ውስጥ እናንተ ባፋችሁ ለመጥራት የሚቀላችሁን ማለት ትችላላችሁ ማለት ነው። ሜክ ዮር ቤድ ሜክ ዮር ቤድ ሜክ ዮር ቤድ አልጋሽን አንጥፊ አልጋሽን አንጥፊ ወይንም ደግሞ ለወንድ አልጋህን አንጥፍ አልጋህን አንጥፍ። ታይድ አፕ ዮር ሩም ታይድ አፕ ዮር ሩም ታይድ አፕ ዮር ሩም ታይድ አፕ ዮር ሩም ክፍልህን አስተካክል። ክላስክን የምትተኛበትን ሊሆን ይችላል፣ አሊያም የሆነ ክላስ ሊኖር ይችላል። እሱን ክላስ አስተካክል ወይንም አስተካኪ ማለታችን ነው። ታይድ አፕ ዮር ሩም በጣም ይጠቅማቸዋል። እነኚህ እንግሊዘኞች በጣም ይጠቅማቸዋል። ወሳኝ የሚባሉ ናቸው። ቃላቱን 3 ሰከንድ እየወሰዳችሁ እኔ ስለላችሁ ሻዶዊንግ ስሩ፣ ድገሙት። ታይድ አፕ ዮር ሩም። ለመጥራት እንዲመቻችሁ ግማሹን መለማመር ትችላላችሁ። ለምሳሌ ታይድ የሚለውን ለብቻ፣ አፕ የሚለውን ለብቻ፣ ዮር የሚለውን ለብቻ፣ ሩም የሚለውንም ለብቻ ማንበብ ትችላላችሁ። አጠቃላይ መጨረሻ ላይ ደግሞ አገጣጥማችሁ ማንበብ ማለት ነው። ከሰዓት አኳያ እኔ እያንዳንዱ ለያይቼ ላልጠራላችሁ እችላለሁኝ፣ ግን ደግሞ ችግር የለውም። ዝግያን እንማራለን። እራት ቀርቧል ማለት ስንፈልግስ በእንግሊዘኛ ዲነር ኢዝ ሰርቭድ ዲነር ኢዝ ሰርቭድ። ዲነር ኢዝ ሬዲ ብንልም ተመሳሳይ ነው። አያችሁ፣ ተመሳሳይ ነው። ስለዚህ ዲነር ኢዝ ሰርቭድ ብንልም ራት ተዘጋጅቷል፣ ራት ቀርቧል ማለት ነው። ተመሳሳይ ነው። ደስ ያላችሁን በአእምሯችሁ የመጣላችሁን በሚያስፈልጋችሁ ሰዓት ያለም መናገር በምትፈልጉ ሰዓት መናገር ትችላላችሁ ማለት ነው። ዲነር ኢዝ ሬዲ ማለት ትችላላችሁ። ዲነር ኢዝ ሰርቭድ ተመሳሳይ ናቸው። ራት ቀርቧል። ዶንት ስፒል ኢት ዶንት ስፒል ኢት ዶንት ስፒል ኢት እንዳታፈሰው እንዳታፈሰው። የሆነ ነገር ሊሆን ይችላል፣ በኬሻ አሊያም የሆነ በፌስታል ነገር የሆነ የቋጠርነው ነገር ሊኖር ይችላል። እሱን እንዳታፈሰው ወይም እንዳታፈሹ ማለት ስንፈልግ ዶንት ስፒል ኢት ማለት እንችላለን በቀላሉ ማለት ነው። ኢዝ ኢት ቴስቲ ኢዝ ኢት ቴስቲ ኢዝ ኢት ቴስቲ ይጣፍጣል ይጣፍጣል። የትኛው ምግቡ? ካሮት ሊሆን ይችላል፣ ሙዝ ሊሆን ይችላል፣ ዳቦ ሊሆን ይችላል፣ አሊያም ቸኮሌት ሊሆን ይችላል። ኢት ኢዝ ቴስቲ በጣም ይጣፍጣል ማለታችን ነው። ቴስቲ ይጣፍጣል ማለታችን ነው። ይጣፍጣል ማለት ስንፈልግ ኢት ኢዝ ቴስቲ። ጓደኛችን ቤት ሄደን ሊሆን ይችላል፣ አሊያም የሆነ ቦታ ላይ ልንገዛ የሆነ ነገር አንድ የሆነች ትንሽዬ ነገር በእጃችን አንስተን በጣታችን ቅምስ ስናደርግ በጣም ከጣፈጠ በእንግሊዘኛ ምን እንላለን? ኢዝ ኢት ቴስቲ። ይጣፍጣል ይጣፍጣል። ትምህርታዊ ማን ነው? ጥያቄያዊ ነው፣ መጠይቃዊ ነው። ኢት ኢዝ ቴስቲ ይጣፍጣል ይጣፍጣል ወይ ማለታችን ነው። ትንሽ ጋደም ልበል፣ ጥቂት እረፍት ልውሰድ፣ ለተወሰኑ ደቂቃዎች መተኛት አለብኝ ማለት ብንፈልግ ደግሞ ምን እንጠቀማለን? ቴክ ኤ ናፕ ቴክ ኤ ናፕ ቴክ ኤ ናፕ ቴክ ኤ ናፕ ማለት እንችላለን። ትንሽ እረፍት ልውሰድ፣ ለሰከንዶች ያክል
እንቅልፍ መተኛት አለብኝ ማለት ስንፈልግ የምንጠቀምበት ነው። አብራችሁ ሻዶዊንግ በሉ። እኔ ስሰራ ለ3 ሰከንድ ያክል ደጋግማችሁ ቃሉን ጥሩት። ጫማህን አድርግ ወይንም ጫማሽን አድርጊ ማለት ስንፈልግስ በእንግሊዘኛ ምን እንጠቀማለን? ለወንድም ለሴትም ተመሳሳይ ነው። ፑት ኦን ዮር ሹዝ፣ ፑት ኦን ዮር ሹዝስ ኤስ እንጨምራለን መጨረሻ ላይ። ፑት ኦን ዮር ሹዝስ ጫማህን አድርግ ወይም ጫማሽን አድርጊ ማለታችን ነው። ድምጽህን ቀንሽ ወይም ድምጻችሁን ቀንሱ፣ ድምጽሽን ቀንሽ ማለት ስንፈልግስ በእንግሊዘኛ ተርን ዳውን ዘ ቮሊዩም፣ ተርን ዳውን ዘ ቮሊዩም ድምጽ ቀንስ፣ ድምጻችሁን ቀንሱ። አጠገባችን የሆነ ጓደኛችን ዶርም ሊሆን ይችላል የሆነ ቦታ ላይ ድምጽ አውጥቶ ስልክ እያወራ ወያሊያም የሆነ በቃ የሚረብሽ ነገር ካለ እባክህ ድምጽህን ቀንስ ለማለት ስንፈልግ በቀላሉ ተርን ዳውን ዘ ቮሊዩም እንላለን። ተርን ዳውን ዘ ቮሊዩም፣ ተርን ዳውን ዘ ቮሊዩም ድምጽህን ቀንስ ወይም ድምጽሽን ቀንሽ ማለታችን ነው። በጣም ደክሞኛል ማለት ስንፈልግስ ለምሳሌ በጣም ደክሞኛል፣ በጣም ደክሞኛል። ደክሞኛል የሚሉት ቃላቶች ያው በርከት እስከ 3 እስከ 4 ሊሆኑ ይችላሉ የምንጠቀምባቸው። በባለፈው ጊዜያትም ሰርቼላችኋለሁ። የተደገመ ሊሆን ይችላል ግን ይጠቅማችኋል ብዬ ነው ያዘጋጀሁላችሁ በአእምሯችሁ ውስጥ እንዲሰርጽ በራሱ በቃላችሁ ስትጠሩት ማለት ነው። አይ አም ኤግዞስትድ፣ አይ አም ኤግዞስትድ በጣም ደክሞኛል፣ በጣም ድክም ብሎኛል፣ ደክሞኛል፣ ሰውነቴ ዝሏል ማለታችን ነው። አይ አም ኤግዞስትድ፣ አይ አም ኤግዞስትድ። እግዘኝ ወይም እርዳኝ ማለት ስንፈልግስ ማለትም በእጁ ደገፍ እንዲያደርገን ማለት ነው። የሆነ ቦታ እየተጓዝን በእጁ ደገፍ እንዲያደርገን ወይም በእጇ ደገፍ እንድታደርገን ከፈለግንስ ጊቭ ሚ ኤ ሃንድ፣ ጊቭ ሚ ኤ ሃንድ፣ ጊቭ ሚ ኤ ሃንድ እጅህን ስጠኝና ደገፍ አድርገኝ ወይም እጅሽን ስጭኝና ደገፍ አድርገኝ ማለታችን ነው። ጊቭ ሚ ኤ ሃንድ። ኢሜሉ ላይ መልእክት መኖሩን ቼክ አድርግ ወይንም ቼክ አድርጊ ማለት ብንፈልግስ በእንግሊዘኛ ወይም ሌላ ሰው እንደዛ ቢለን ቼክ አድርግ ኢሜሉ ላይ ማለት ብንፈልግ ወይም ሌላ ሰው እንደዛ ቢለንስ ምን ማለት እንችላለን? ቼክ ዘ ኢሜል በቀላል መንገድ በማሳጠር ቼክ ዘ ኢሜል፣ ኢሜሉ ላይ መልእክት መኖሩን ቼክ አድርግ። ኢሜልህ ላይ ወይም ኢሜልሽ ላይ መልእክት መኖሩን ቼክ አድርግ ወይም ቼክ አድርጊ ማለታችን ነው። የዛሬ በክፍል 3 ያዘጋጀውላችሁ በቤት ውስጥ የሚነገሩ የእንግሊዘኛ ለጀማሪዎች የሚሆኑ እንዲሁም ደግሞ በመካከለኛ ደረጃ ላይ ላላችሁ አሊያም ደግሞ በሙከራ እንግሊዘኛ በመሞከር ላይ ያላችሁ ተማሪዎች እንዲሁም ለጀማሪዎች ያዘጋጀውላችሁ ትምህርት ይህንን ይመስላል። እንደ ቲፕ እንዲሁም ደግሞ እንደ ጥያቄ የምሰጣችሁ ኮሜንት ላይ የምታስቀምጡልኝ እንደ በባለፈው ያስቀመጥሁላችሁ ኮሜንት ላይ መስጫ ሳጥኑ ላይ ያስቀመጥሁላችሁ ጥያቄ አለ። በዛ መሰረት አንድ ጥያቄ ሰጣችኋለሁ። በአብሮነት መኖር ደስ ይለኛል ወይም በአብሮነት መኖር ደስ ይላል የሚለውን በእንግሊዘኛ ኮሜንት ላይ ጻፉልኝና አርማችኋለሁ፣ አይላችኋለሁ። በአብሮነት ወይንም በአንድነት መኖር ያስደስታል። ሁለት ወይም ከዛ በላይ ከሆኑ ሰዎች ጋር በአንድ ላይ መኖር ያስደስታል የሚለውን ጻፉልኝ እስኪ ኮሜንት ላይ አይላችኋለሁ። የዛሬ ትምህርታችን ይህን ይመስላል። በሌላ ቪዲዮ እንገናኛለን። ጤና ይስጥልን። ቻው። አንተ ሲልሽ